ቆርሶ ያጎረሱትን ቀዶ ያለበሱትን ማዘዝ እንደሚገባ እርሱም ከበላ በኋላ ጴጥሮስን ትእዛዝ አስተላልፏል ማለት ነው። ጴጥሮስ ከኢየሱስ ክርስቶስ በአደራነት በዓለም ያለውን ሕዝብ በአደራነት እንደተቀበለ ነው ማለት ነው። በደቀ መዛሙርቱ ዘንድ ዮሐንስ አይሞትም የሚለው ግን በእነርሱ ወጣ የሚለው ብዙ ሊቃውንት እስከዚያ ድረስ ይከራከሩ። እኩሎቹ ሙቷል ሲሉ እኩሎቹ አልሞትም። ተሿሚነት አልጠፋም ሸዋሚነት እንጂ ይላሉ። ሸዋሚነት ማለት ፓትርያርክ ሆኖ መሾም ተከልክሏል። ቤትም መኪናም እንሰጥዎታለን እሱ አቡነ ጴጥሮስ ለምን እምቢ አሉ ብለው ሲጠየቁ አቡነ ቄርሎስ ግብፃዊ ናቸው፣ ለሕዝቡም አይገዳቸውም። እኔ ግን ኢትዮጵያዊ ነኝ፣ ለሕዝቤና ለሀገር እቆረቆራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። አስቀድሞ ለነቢያት ኦሪትን ኋላም ለሐዋርያት ወንጌልን ያስተማረ እንደዚሁም ከሰለስቱ ምዕት ጉባኤ ተገኝቶ ጉባኤውን የመራ የመከረ የእኛንም ጉባኤ እንዲባርክ እንዲቀድስ ቅዱስ ፈቃዱ ይሆንልን። ለአባቶቻችን ምስጢሩን ትርጓሜውን የገለጸ ለእኛም እንዲገልጽልን ቅዱስ ፈቃዱ ይሆንልን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ይኩን ሰላም። እግዚአብሔር አምላካችን ሰላሙን አብዛዝቶ በያላችሁበት ሰላም ይድረስላችሁ። እንደምን ሰነበታችሁ? ዛሬ የምንነጋገረው ተፈቅረኒኑ ፈድፋደ እምሉ በሚል ርዕስ ይሆናል። ከእነዚህ ይልቅ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የምናገኘውን ቃል መነሻ አድርገን ለጥቂት ደቂቃዎች እየተነጋገርን እንቆያለን። ሰሚ ጆሮ አስተዋይ አእምሮ ለሁላችን ያድለን። ዮሐንስ ወንጌል ምዕራፍ 11 ቁጥር 15 ወእምድኅረ መስሑ ይላል። ምሳ ከበሉ በኋላ ነው የሚለው። እንግዲህ ወእምድኅረ መስሑ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ የዮና ልጅ ስምዖን ጴጥሮስ ሆይ አለው ከበሉ በኋላ ታፈቅረኒኑ ፈድፋደ እምሉ እነዚህ ከሚወዱኝ ይልቅ እነዚህን ከምትወዳቸው ይልቅ እንሆ ትወደኛለህን አለው። እንሆ እምሉ አለ ለእመኩሎሙ ክህዱ ካንሰይ ክህደከ ብሎ ነበርና እነዚህ ሁሉ ቢክዱ 11ዱ ሐዋርያት ቢክዱ እኔ አልክድህም ብሎ ነበርና ከነዚህ ይልቅ የሚል የጠቀሰው ሐዋርያትን ነው። ከነዚህ ይልቅ እውነት እንዳልክ ትወደኛለህን አለው። አዎ እንድወድ አንተ ታውቃለህ አለው። እወ እግዚኦ ሌሊከ ተአምር ከማነ አፈቀረከ እኔ እንደምወድህ ጌታ ሆይ አንተ ታውቃለህ አለው። ራእይቼ አባግዕየ በጎቼን ጠብቅ አለው። ወካዕበ ይቤሎ ታፈቅረኒኑ ስምዖን ጴጥሮስ ትወደኛለህን አለው። አንተ ተአምር ከማነ አፈቀረከ አቤቱ እኔ እንደወድህ አሁንም አንተ ታውቃለህ አለው። ወይቤሎ ስልሰ ታፈቅረኒኑ ስምዖን ጴጥሮስ የዮና ልጅ ስምዖን ጴጥሮስ ሆይ እንዲሁ ትወደኛለህን አለው። ተከዘ ጴጥሮስ ሦስተኛ ስለጠየቀው ጴጥሮስ አዘነ ተከዘ ይላል። 3 ጊዜ አላውቀውም ብዬ ክጄ ነበርና ያን አስታውሶ ነው ብሎ ነው። እርሱ ግን በንስሐ ታርቆታልና ያንን አስቦ አይደለም። በአንደኛ ትወደኛለህ ባለው ራእይቼ አባግዕየ ለጊዜው ሐዋርያትን ፍጹምነቱ ግን መላውን ሕዝበ ክርስቲያን ነው ወይም ሽማግሌዎችን ነው። ራእይቼ መሐስእየ ለጊዜው 72ቱን አርድእት ነው። ፍጻሜው ግን መላውን ወጣቶችን ነው። ራእይቼ አባግዕትየ ሴቶች ለጊዜው 36ቱ ቅዱሳት አንስትን ነው። ፍጻሜው ግን መላውን ሕፃናትንም ጭምር ጠብቅ ሲለው ነው። ሕፃንነትን፣ ወጣትነትን፣ ሽምግልናንም ጨምሮ በሕዝቡ ላይ የጴጥሮስ በዓለ ሲመትን ነው የምናየው ማለት ነው። ጴጥሮስ የተሾመበት በዚህ በጥብርያዶስ ባሕር ዳር ስለሆነ እና በዚሁ ሦስቱንም አይነት ሰጥቶ በሦስት አይነት ፍቅርን አማላጅ ወይም ዳኛ አድርጎ ጴጥሮስን የሾመበት ነው። 3 ምስክር ሦስትነት ነውና
በሦስትነቱ ፍቅሩን ዳኛ አድርጎ ጴጥሮስን ምንም እንኳ ጭቃ የተባለ ክህደት ቢነካ ዕንቁ ወርቅ ጭቃ ቢነካው አይጥሉም ብለዋል አባቶች በምሳሌነት። ወልውሎ ሰንግሎ በሳጥን በሳንዱቅ እንዲያስቀምጥ ጴጥሮስም ወርቅ ነውና ክርስቶስ በንስሐ በማየ አንብ አጥቦ እንደገና በከበረው ዙፋን ስልጣነ ክህነት ላይ መልሶ አስቀምጦታል ማለት ነው። እና በዚሁ አይነት እምድኅረ መሱ ከበሉ በኋላ ነው የሚለው። ከበሉ በኋላ ቆርሶ ያጎረሱትን ቀዶ ያለበሱትን ማዘዝ እንደሚገባ እርሱም ከበላ በኋላ ጴጥሮስን ትእዛዝ አስተላልፈዋል ማለት ነው። ጴጥሮስም ይህን ተቀብሎ ትክክለኛ እረኛ ሆነዋል። ለምሳሌ አንድ ንጉሥ ወደ ዘመቻ የሚሄድ ቤተሰቤን ጠብቅ፣ በጎቼን፣ እንስሳቶቼን ጠብቅ እስከምመለስ ድረስ አውሬ እንዳይበትናቸው ብሎ አደራ ሰጥቶ ይሄዳል ለታመነ ሰው። ይህን ነው ያደረገው። ክርስቶስም የሚያደርግ ነውና ምድራዊ ንጉሥ እንደሚያደርገው ለታማኝ እረኛ ለታመነ ሰው ጴጥሮስ ትምህርተ ወንጌል ለምለም ሳርን ታምራት ውሃን እየመገበ የሰበሰባቸውን ምእመናን ተኩላ ዲያብሎስ እንዳይበትናቸው ለታመነ እረኛ ጴጥሮስ አደራ ሰጠ ማለት ነው። ያውም በፍቅር ፍቅር ማለት ማለት ፍጹም ማለት ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል ዮሐንስ። ስለዚህ ፍጹም ከሆነ ጴጥሮስ ፍጹም ነበረ። ማለትም ቅዱስ ማለት ነው። ቅዱሳን ኩኑ እስመ አነ ቅዱሳነ፣ እኔ ቅዱስ ነኝና ቅዱሳን ሆኑ ያለውም ለዚህ ነው። ማለትም ርኅሩህ ማለት ነው። ፍቅር አያጨካክንም ርኅሩህ ያደርጋል እንጂ ይላል ሐዋርያው ጳውሎስ። እና ስለዚህ ፍቅር የምትለው ፊደል ምንም እንኳ 3 ፊደል ብትሆን በቀላሉ ብናይ ሁሉን ነገር የምታጣምር ናት። እስመ ተፋቅሮ ይደመስሶን ለኩሎን ኃጣው ይላል ራሱ ጴጥሮስ። ከዚህ ተምሮ ከዚህ ወስዶ መፋቀር ሁሉን ኃጢአት ይደመስሳል በማለት የነገረን ከዚህ የተወሰደ ነው። ስለዚህ አመ ወሬዛ አንተ ሌሊከ ትቀንት ሐቁየከ ወተሐውር ሀበዘ ፈቀድከ አለው አያይዞ። አንተ ጎልማሳ ሳለ ወደ ፈለግከው ትሄድ ነበረ፣ ወገብህን ታጥቀህ። ወጣት ጎልማሳ ዝናሩን ታጥቆ ቆላ መውረድ ደጋ መውጣት የተለመደ ነው፣ ይችላል። ጴጥሮስም አንተ ጎልማሳ ሳለ አለው ፍርሃት ዝናርም ታጥቀህ አላውቀውም የምትሉትን ሰው ብለህ 3 ጊዜ ክደህ ነበረ አለ። ዋመሰልህቀ በሸመገልክ ጊዜ ግን ባይድ ያቀንተከ፣ ባይድ ያስታጥቀሃል አለ። በሸመገልክ ጊዜ ማለት መንፈስ ቅዱስን ከተቀበልክ በኋላ ግን ባይድ ያስታጥቀሃል አለ። እጅህን ዘርግተ መሰቀል ይደርሳል አለ። ሽማግሌ ዝናር መታጠቅ አይችልም። እጁ ይንቀጠቀጣል፣ ጉልበቱ ይብረከረካል። እጅህን ዘርጋ ይሉትና ወጣት ልጅ ያስታጥቀዋል። ለሽማግሌ ወደ ሚስማማ ቦታ ወስዶ ያስቀምጠዋል ማለት ነው። መንፈስ ቅዱስም ጴጥሮስን አስታጠቀው። ሃይማኖትን ጥብዓተ ልብን አስታጥቆ እጅህን ዘርጋ አለው። ጴጥሮስም በሸመገለ ጊዜ እጁን ዘረጋ። ባይድ የተባለ ከሃይማኖት ባይድ የሆነ ኔሮን ይሰቅልሃል ሲል የሚሞትበትን ነገረው ይለዋል ለጴጥሮስ። ብቻ መጠበቅን አይደለም የሚሞትበትንም ስርዓት ማለት ነው። ስለዚህ ጴጥሮስ በሽምግልናውም በወጣትነትም የነገረበትን ዘመን የነበረበትን ለይቶ ተርጉሞ ክርስቶስ ነግሮ ወዘንተ ዘይቤ እንዘ የምሮ ባይሞት አሎ ከመ ይሰብሖ ለእግዚአብሔር፣ እግዚአብሔርን ቤት አይነት ሞት እንደሚሞተው ሲያመለክት እንዲህ አለው ይላል። ወዘንተ ብሂሎ ይቤሎ ነአ ትልወኒ፣ ተከተለኝ አለው። ይህንም ብሎ ና ተከተለኝ አለው። ጴጥሮስም እርሱን አይቶ ዘወር ብሎ ሲመለከት ወተመይጦ ይላል ርዮ ለዝኩ ረድ ዘያፈቅሮ ኢየሱስ ይወደው የነበረ ደቀ መዝሙር ዮሐንስን አየውና ይህስ እንዴት ይሆናል አለው። እመቼ ፈቀድኩ እስከ ሶበ እመጽእ ሚላይሌከ፣ እስከ መመጣ ድረስ ቢኖር ምን አግዶ አንተ ተከተለኝ አለው። እና በዚሁ አይነት ወዝንቱ ነገር ወፃ እምኀበ አኀው፣ ከባልንጀሮች ይህ ነገር ዮሐንስ አይሞትም የሚለው ወጣ ይላል።
ወባሕቱ ኢየሱስ ኢይቤሎ ኢይመውት፣ ኢየሱስ ግን አይሞትም አላለውም። እስከምመጣ ድረስ ቢቆይ ምን አግዶህ አለው እንጂ ይላል። እና በዚህ የምንረዳው ጴጥሮስ ከኢየሱስ ክርስቶስ በአደራነት በዓለም ያለውን ሕዝብ በአደራነት እንደተቀበለ ነው ማለት ነው። አደርነት አደራ ጥብቅ ሰማይ ሩቅ እንዲሉ ጴጥሮስ ሁሉንም ተቀብሎታል። በሁለት ነገር መስሎታል። ጌታችን የበጎች እረኛ ነበረ። ለበጎች ነፍሱን ቤዛ አድርጎ የሚሰጥ መልካም እረኛ እኔ ነኝ። ዮሐንስ 10:11 አስተምሮ ነበረ። የበጎች ቤዛ ነው። አሁን ለጴጥሮስ ራእይቼ አባግዕ ራእይቼ መሐስዕ ብሎ የሰጠው የራሱን በጎች ነው። እኔ እረኛ ነኝ ጠብቅ ያለው እስካሁን፣ ከእንግዲህ ወዲህ ደግሞ አንተ ጠብቅ ብሎ በጎችን የተቀበለ የጠበቀ ጴጥሮስ የጌታ ምሳሌ ነው ማለት ነው። ሌላው እኔ እጅህን ዘርግቼ በቀራንዮ እንደተሰቀልኩ አንተ ደግሞ እጅህን ዘርግተህ ትሰቀላለህ ለማለት የተናገረ ነው። ጴጥሮስም እነዚህ ሁለቱን ከጌታ ጋር እኩል ፈጽሟል ማለት ነው። ታማኝ ሐዋርያ ማለት ጴጥሮስ ብቻ አይደለም፣ ስልጣነ ክህነት ያለው ሁሉ ከነዚህ በላይ በተለይም በጴጥሮስ ስም ብፁዓን ተብለው የተቀመጡ ይህን ግዴታ ሊፈጽሙ ግድ ይገባል ማለት ነው። በደቀ መዛሙርቱ ዘንድ ዮሐንስ አይሞትም የሚለው ግን በእነርሱ ወጣ የሚለው ብዙ ሊቃውንት እስከዛ ድረስ ይከራከሩ። እኩሎቹ ሙቷል ሲሉ፣ እኩሎቹ አልሞተም የሚሉ ከመቃብረ ጴጥሮስ ወጳውሎስ ወዮሐንስ እሙራን ወክሱታን በኀቤነ ባለው በእኛ ዘንድ የዮሐንስ የጴጥሮስ የጳውሎስ መቃብሮች የታወቁ ናቸው ባለው እርግጥ ሙቷል ከእነሱ ጋር መቃብር ከተባለ ብለው ሙቷል የሚሉ አሉ። ግን አልሞተም የሚሉ ደግሞ ይበዛሉ። አልሞተም ዮሐንስ መላእክት መቃብር ቆፈሩለት፣ ውስጥ ገብቶ ሲሰግድ ፉጂር የተባለውን ደቀ መዝሙር ጠርቶ የኤፌሶን ምዕመናን ባስተማርኳችሁ ሃይማኖት ምግባር ጸንታችሁ ኖሩ ብሏል ብለህ ንገራቸው ሂድ ብሎ ልኮት ነግሮ ሲመለስ መቃብሩ ለምለም ሳር አብቅሎ እንደዚሁ መነሳንሱ ልብሱ ጫማውና መቋሚያው በመቃብሩ አፋፍ ላይ ተቀምጦ አግኝቶታል። ዮሐንስን አላገኘም። ስለዚህ ዮሐንስ አረገ ይባላል ወይ ታውቀ ሆረቱ አካሄዱ አልታወቀም ባለው መያዝ እንጂ ሰዎች ያልቀበሩበትን መቃብሩ ያልታወቀበትን ሙቷል ተቀብሯል ብሎ መናገር አይታመንም እና ዮሐንስ አረገ ተብሎ ነገር ግን ክርስቶስ እስከመምጣት አለ እንጂ አይሞትም አላለውም ባለው እንደ ዕዝራ እንደ ኤልያስ ግን በዕለተ ምጽአት በሐሳዊ መሲህ እንደሚሞት ይታመናል፣ ይመጣል፣ ሰማዕትነት ይቀበላል ማለት ነው። እስከ ዕለተ ምጽአት ግን ያው ሆኖ ይነገራል። በቅኔ ቤትም ይህ ነው የሚነገረው። ባለቅኔው ምንድን ነው ያለ? የጥንታዊ ቅኔ መቃብር ሞትን ትበኪ ትብዬ ለሰብ በቃለ ዚያሃ ማሕዘኒ ወልደ ቀያሃ ኩለንታ አርእዮ ከልአኒ እግዚአብሔር እርገት አምጣነ ርግም ተፈጠረኒ ወዘገበርክዎ ሊተ ይትአወቀኒ እስመ ወሰዶ ዳግመ ለዘእሴፎ ዮሐኒ ወዘገበርክዎ ሊተ ይትአወቀኒ ብለዋል አባት። ምን ማለት ነው? መቃብር እንተ ትበኪ የምታለቅስ እናት መቃብር እንዲህ አለች። ትብዬ ለሰብ በቃለ ዚአሃ ማሕዘኒ በሚያሳዝን ቃልዋ እንዲህ አለች። ወልደ ቀያሃ ኩለንታ አርእዮ ከልአኒ እግዚአብሔር እርገት ሁለንተናው ቀይ የሆነ ልጅ አሳይቶ ነሳኝ አለች። በሚያሳዝን ቃል የሟች ልጅ አንገቱ ረጅም እንደሚሉት ሁሉ ምንም ቢሆን ልጅ ከሞተ በኋላ መልክ እየሳሉ እናት አባት ያለቅሳሉና ሁለንተናው ቀይ የሆነ ልጅ አሳይቶ እግዚአብሔር ነሳኝ እያለች በሚያሳዝን ቃል አለቀሰች ነው። ሰም እናት እንደዚሁ ነው። መቃብር ደግሞ እስከ 3 ቀን ከያዘች በኋላ በ3ኛ ቀን በትንሣኤ አጣች፣ በ40ኛው ቀን በእርገት እግዚአብሔር ወልድን አጣች። ወልደ ቀያሃ ኩለንታ የተባለ እግዚአብሔር ወልድ ነው ማለት ነው። እግዚአብሔር እርገት ካለ በኋላ አምጣነ ርግም ተፈጠረኒ ርግምት አድርጎ ፈጥሮኛልና ብላ ኑሮዋን አማረረች። ማን መቃብር ወዘገበርክዎ ሊተ እኔ ግን የሰራሁት ኃጢአት እየታወቀኒ ምንም አልታወቀልኝም፣ ምን እንደሰራሁ አልታወቀልኝም አለች። እስመ ወሰዶ ዳግመ ለዘእሴፎ ዮሐኒ የምተማመነው ዮሐንስን ዳግመኛ ደግሞ ወስዶታልና ሁለተኛ ልጄ ይረዳኛል ያልኩትን ደግሞ እንደገና ዮሐንስንም ዳግመኛ ወስዶታልና
እንዲሁ ያደረጉት ኃጢአት አልታወቀኝም እያለች መቃብር ሐዘንተኛ ሆና አለቀሰች በሚል አባቶች ይነግሩናል። እግዚአብሔር ወልድ እንዳረገ ዮሐንስም አረገ በሚል ነው ቅኔው የሚነግረንና እንግዲህ ዮሐንስ በቅኔ ቤት የሚነገረው እርገት ነው እንጂ ሞት ስለማይነገርበት እንዲያውም አባቶች የዘብዴዎስ ልጆች ሁለቱም ብለው እነዚህ ሁለቱ የሐዋርያት መነሻና መድረሻ ናቸው ብለው ያዕቆብ ከሐዋርያት በፊት አስቀድሞ የሞተ ሰማዕትነትን ያስተማረ ለሐዋርያት ያዕቆብ ነው። 44 ዓመተ ምህረት ከሁሉ በፊት የሞተ መጨረሻ ደግሞ በመቶ ዘመኑ ዮሐንስ በሕይወት ያረገ በዮሐንስ ሕይወትን በያዕቆብ ሞትን ሐዋርያት የተማሩባቸው ሁለቱ ደቀ መዛሙርት መነሻና መድረሻ ናቸው ማለት ነው። እና በዚህ አያይዞ የሚነገረው ኃላፊነት ጴጥሮስ የተሾመበት ርክበ ካህናት ይባላል። ርክበ ካህናት የትንሣኤ 25ኛው ቀን የጰራቅሊጦስ እኩሌታ ዕለተ ረቡዕን የማይለቅ ነው። በየዓመቱ በዚህ የሚነገር ነው። የካህናት ግኝት፣ የካህናት መገናኛ ማለት ነው። ሲኖዶስ ይባላል። በሌላው ቅዱስ ሲኖዶስ በዓመት 2 ጊዜ ይከበራል ወይም ይሰበሰባል። ጥቅምት 12 ሐዋርያው ማቴዎስ እና ሊቀ ጳጳሳት ዲሜጥሮስ ያረፉበት ዕለት ነው። ነቢዩ ሳሙኤል ንጉሥ ዳዊትን ቅባ መንግሥት የቀባበት ነው። በዚህ ቀን ተሰብስበው ለአብያተ ክርስቲያናት የሚያስፈልገውን ሁሉ ይወያያሉ። ሁለተኛው ደግሞ እንዳለ ትንሣኤ በኋላ በ25ኛው ቀን ዕለተ ረቡዕ ተሰብስበው ስለ አብያተ ክርስቲያናት የሚናገሩበት ነው። ስርዓቱ ግን በጥብርያዶስ መነሻ ሆኖ ይነገር። በጥብርያዶስ ባሕር ዮሐንስ ወንጌል 11 ጀምሮ የምናገኘው ምግብ አብልቶ ምሳ ከበሉ በኋላ ነው ያለው እና በዚሁ አይነት የጥብርያዶስ ባሕር ላይ ውሳኔ በሐዲስ ዘመን ያገኝ እንጂ ስርዓቱ ግን በኦሪትም ነበረው። ለምሳሌ ያህል ስርዓተ ቅዳሴ ገጽ 60 ላይ ሙሴ በሰባቱ ሊቃነ መላእክት አምሳል 7ቱን ስርዓታት ሰራ ይላል። 7ቱ ስርዓታት እምደቂቀ ሌዊ አርአያ 7 ስርዓታት ቅዱስ ያሬድ ከሌዊ ልጆች 7 ስርዓታትን አሳየ ይልና ሙሴ እንደ ሊቀ ጳጳስ፣ አሮን ጳጳስ፣ እንደዚሁ አልዓዛር ኤጲስቆጶስ፣ ኢታምር ቄስ፣ አብዩድ ዲያቆን፣ ናዳብ ንፍቀ ዲያቆን፣ ደቂቀ ጌድሶር አጻዊ ሆሁት። እነዚህ 7ቱ ስርዓተ ቤተ ክርስቲያን ያን ጊዜም ይሰሩበት ነው። ዘጸአት 28 ቁጥር 1 ላይ ሙሴ ወንድምህ አሮንንና ልጆችህን አሮንን፣ አልዓዛርን፣ ኢታምርንና አብዩድ ናዳብን ከእስራኤል ልጆች ለይተህ ለክህነት አቅርብልኝ፣ ልብሳቸውም ይህ ነው ብሎ የልብሱን ሁኔታ ከዘረዘረ በኋላ መጨረሻው ላይ አሮንና ልጆችን ለክህነት ቀብተህ አክናቸው ወይም ደግሞ ቀድስልኝ ለዘላለም ካህናት የሆኑ ዘንድ ይህም ለልጅ ልጃቸው ስርዓት ይሁን ብሎ ይጨርሳል። ምዕራፍ 28ን አንድ ጀምሮ ማንበብ ይቻላልና ሙሴ እንደ ሊቀ ጳጳስ ቀብቶ ያነገሰ አሮንና ልጆቹን ሊቀ ጳጳስ ነበረ ማለት። ይህን ወስደው ነው እንግዲህ 7ቱ ስርዓታት በቤተ ክርስቲያን እንዳሉ። ዘጸአት 18 ደግሞ የሚድያም ካህን ዮቶር እግዚአብሔርን የሚያመልክ የነበረ ለሙሴ እንዲሁ ምክር የሰጠበት ቁጥር 19 ላይ 19 ላይ የምመክርህን ስማ፣ አንተ በእግዚአብሔር ፊት ቁምላቸው፣ ንግግራቸውንም ተቀበል፣ ፍረድላቸው። ነገር ግን ይከብድብሃል፣ አንተ ብቻህን መሸከም አትችልም። ጥበብና እምነት ያላቸውን ሰዎች ሹም፣ የ1000 አለቃ፣ የ100 አለቃ፣ የ50 አለቃ፣ የ10 አለቃ ሹም። አውራውን ወደ አንተ ያምጡ፣ ቀላሉን ግን እነሱ ይፍረዱ ብሎ የሰጠውን ምክር መጽሐፍ ቅዱስ ጽፎ እናገኛለን። ይህ 7ቱ ስርዓታት ያን ጊዜ እንደተመሰሩቱ ዛሬም እየተሰሩ ያገሉበት ጊዜ ነው ማለት ነው። እነዚህ ስርዓታት ከየቱ የተሰሩበት? ዘጸአት 18 19 ጀምሮ ያለው የመጽሐፍ ቅዱስ አርቃቂ ሕግ አዋቂ ካህን የነበራት ኢትዮጵያ የምድያም ካህን ዮቶር የሰጠውን ምክር ስራ ላይ አውሏል ሙሴ ማለት ነው። ወዲያውኑ እንዳለ ሾመ። ስለዚህ መንፈስ ቅዱስ አንደኛ ነው፣ ለሙሴ ይነግረዋል ማለት ነው። መንፈስ ቅዱስ ነው መደቡ። አንድ ሙሴ ሁለተኛ ነው፣ ከእግዚአብሔር ተቀብሎ ለ1000 አለቃው ይነግራል። 1000 አለቃው 3ኛ ነው፣ 100 አለቃው 4ኛ ነው። መንፈስ ቅዱስ ለሙሴ ሙሴ ሁለተኛ ነው፣ 1000 አለቃ 3ኛ፣ 100 አለቃ 4ኛ፣ 50 አለቃ 5ኛ፣
10 አለቃ 6ኛ፣ ሕዝበ እስራኤል 7ኛ። እነዚህ እግዚአብሔር መንፈስ ቅዱስ ለሙሴ፣ ሙሴ ለ1000 አለቃ፣ የ1000 አለቃ ለ100፣ 100 ደግሞ ለ50፣ 50 ደግሞ የ10፣ የ10 ደግሞ ለሕዝብ የሚነግርበት ስርዓት ነበረ። በዚህ አይነት ሲመራ የነበረ ሕገ ኦሪት ወደ ወንጌል መጣና በሐዲስ ሐዋርያት ደግሞ ሲኖዶስ ሲያቋቁሙ 51 ዓመተ ምህረት ሐዋርያት ሲኖዶስ ቅዱስ የሚል ጨምረዋል። ቅዱስ ሲኖዶስ ማለት መንፈስ ቅዱስ ያለበት ማለት ነው። መንፈስ ቅዱስ ያለበት ሲኖዶስ ሲሰበሰብ ሁል ጊዜም እነዚህን ስርዓት ያደርጋል ማለት ነው። ይህም የመጀመሪያ ቅዱስ ሲኖዶስ የሚባለው መንፈስ ቅዱስን ይወክላል። ቋሚ ሲኖዶስ የተባለው ሙሴን ይወክላል። ቅዱስ ሲኖዶስ በዓመት 2 ጊዜ ነው እንደተነጋገር ነው። ቋሚ ሲኖዶስ ግን በሳምንት በወርም ሊሆን ይችላል። ሙሴን የሚወክል ነው። ሁለተኛው ነው። ሶስተኛው ቅዱስ ፓትርያርክ ጽሕፈት ቤቱ ነው። ይሄ ደግሞ የ1000 አለቃ ምሳሌ ነው ማለት ነው። ሁለተኛው ደግሞ የ100 አለቃ ነው። የቤተ ክህነት ጽሕፈት ቤት የጠቅላይ ቤተ ክህነት ጽሕፈት ቤቱን የሚወክል ነው ማለት ነው። አምስተኛው ደግሞ ሀገረ ስብከት ጽሕፈት ቤትን የሚወክል ነው። 6ኛው ወረዳ ቤተ ክህነት ጽሕፈት ቤትን የሚወክል ነው። 7ኛው ደግሞ አጥቢያ ቤተ ክርስቲያን ጽሕፈት ቤትን የሚወክል ነው ማለት ነው። ስለዚህ ቅዱስ ሲኖዶስ ለቋሚ ሲኖዶስ፣ ቋሚ ሲኖዶስ ለቅዱስ ፓትርያርክ፣ ቅዱስ ፓትርያርክ ለጠቅላይ ቤተ ክህነት ላለው ኃላፊ፣ ጠቅላይ ቤተ ክህነት ለሀገረ ስብከት ላለው ኃላፊ፣ ሀገረ ስብከት ላለው ኃላፊ ደግሞ ለወረዳ ቤተ ክህነት፣ ወረዳ ቤተ ክህነት ለአጥቢያ ቤተ ክርስቲያን እንዲያስተላልፉ ስርና ምንጩ እዚያ በኦሪት የመጣው ነው። ኦሪት ንባብ ናት፣ ወንጌል ትርጓሜ ነው፣ ሊቃውንት ደግሞ ምስጢር ናቸው። በዚህ አይነት የተያያዘ ነው ማለት ሐዋርያት ያደረሱት ስልጣን በዚህ በአባቶች ድረስ የመጣ ነበረ ማለት ነው። በዚህ አሁንም ይሄ ስልጣን እየተካሄደ ይገኛል። ይህ 7ቱ ስርዓታት እንግዲህ 3ቱ ምዕት በኒቅያ ጉባኤ የወሰኑት መሰረት አለ። አፍሪካ አህጉር ከእስክንድሪያ ከማርቆስ ይቀበሉ ብለው ወስነዋል። 4ቱ ሊቃነ ጳጳሳት ለኢየሩሳሌም፣ ለእስክንድሪያ፣ ለቤሶና ለሮም 4ቱ ሊቃነ ጳጳሳት የአፍሪካ ሀገሮች ከማርቆስ መንበር ወስደው አገሩ ብዛት ካለው ስልጣኔ ካለው ከቻለ ግን ራሱን ያቋቁም የሚል ለሁሉም መብት ሰጥቶ 3ቱ ምዕት መስርተዋል። ከዚህ የተነሳ ከጉባኤ ኒቅያ ጀምሮ አባ ሰላማ 330 ዓመተ ምህረት ወደ ኢትዮጵያ ስልጣነ ክህነትን ይዞ ከመጣበት ጀምሮ ፓትርያርክነት ነው የጠፋ እንጂ ከበታቻቸው መሾም አልጠፋም ይችላል። ልግለ ሃይማኖተ አበው ዘቀደምት ወዘዳህርት በሚለው መጽሐፋቸው ላይ ተሿሚነት አልጠፋም ሸዋሚነት እንጂ ይላሉ። ሸዋሚነት ማለት ፓትርያርክ ሆኖ መሾም ተከልክሏል። ግን ሸዋሚነት ግን አባ ሰላማ ከሳቴ ብርሃንና አባ ሰላማ ብርሃነ አዝየብ ከበታቾቻቸው ኤጲስቆጶሳት ሹመዋል ብለው ምስክሮች ያቀርባሉ። አቡነ ተክለ ሃይማኖትም 12ቱ ንቡራነ እድ የሾሙት በዚህ የኤጲስቆጶስ ደረጃ ያላቸው ናቸው። ኢየሱስ ክርስቶስ ዓለምን ለ12ቱ ሐዋርያት ከፍሎ እንደሰጠ አቡነ ተክለ ሃይማኖትም ለ12ቱ ንቡራነ እድ ኢትዮጵያን ከዚህ እስከዚህ ከዚህ እስከዚህ ብሎ ደንበር ከፍሎ የሰጣቸው ንቡራነ እድ ማለት ኤጲስቆጶሳት የተሾሙ። ኤጲስቆጶስ ቢባል ግብፃውያን ይቃወማሉ ተብሎ የስም ለውጥ ተብሏል እንጂ ስልጣኑ አንድ ነው ማለት አልተከለከለም። ሸዋሚነት ዘርዓ ያዕቆብ ድረስ እንደዚሁ ይሾም ነበረ። አቡነ ዮሐንስ ወደ ሀገሩ ሲመለስ በደብረ ሊባኖስ የባለ አቡነ ፊልጶስን ኤጲስቆጶስ አድርጎ ሹሞ ነው የሄደው። አባ ሚካኤል፣ አባ ገብርኤል የሚለው በታምረ ማርያም ላይ ዘርዓ ያዕቆብ ያሳፈው ኤጲስቆጶስን አባ ዮሐንስ የሚለው ኢትዮጵያዊ ነው ይሉታል አባቶች። እነዚያ 2ቱ ሊቃነ ጳጳሳት በዚያም ቢሆን በቋንቋ ማግባባት እንዲቻል ኤጲስቆጶስ አባ ዮሐንስ እንዲላላክ አድርገው ኢትዮጵያዎች ነው። ተሿሚነት አልተከለከለም ነው። ፓትርያርክነት ግን ተከልክሏል። ብዙ ጊዜ ኢትዮጵያ ራስዋን ትቻል በሚል ግብፃውያን ግን እሺ አላሉ። ኢትዮጵያ አቅመ ሔዋን አድርሻለሁ ራሴን ልቻል ጎጆ ልውጣ ብትል እንዲሁ ግብፃውያን ግን አይሆንም፣ አቅመ ሔዋን አላደረስሽም፣ ጉልበትሽን እኛ ጣፍጦናል፣ ጥሞናል፣ አንለቅሽም ብለው 1600 ዘመን ያህል ቀጥቅጦ ገዝተዋታል። ፈርዖናውያን እስራኤላውያንን እንደገዙ
ግብፃውያን ካህናት ደግሞ ጳጳሳት ኢትዮጵያን ቀጥቅጦ ነው የገዙት። ዛገር አባ እስክንድሪያ እየተባለ ነው የኖረው ኢትዮጵያ ሳትጠራ በዚያ ዘመን በእነሱ ጳጳሳት ሳሉ ማለት ነው። እውነቱ እስከ አፄ ዮሐንስ ድረስ ግብፃዊ ጳጳስ ብቻ እየመጣ ቋንቋ ይግባባ፣ ጊዜ ያውቅ ወይ አማርኛ ያውቅ፣ ብዙ ስቃይ ነበር። አፄ ዮሐንስ ማለትም 1864 ዓመተ ምህረት ከግብፅ 4 ጳጳሳት እንዲመጡ ተደርጓል። አንዳንድ ነበር የሚላከው፣ አይበቃም ተብሎ 4 አባ ጴጥሮስ፣ አባ ማቴዎስ፣ አባ ማርቆስ፣ አባ ሉቃስ የተባሉ 4። ከነዚህ እድሜው ረጅሙ አባ ማቴዎስ ነው። 1882 ዳግማዊ ንጉሥ ሚኒልክን ቀብቶ ያነገሰ፣ ንግሥት ዘውዲቱንም እንደዚሁ 1909 ቀብቶ ያነገሰ፣ ወነገሥታቲሆሙ አንግሱ ወሊቃውንቲሆሙ ኢታጳጵሱ የሚል ዲቃላ ሕግ ጽፈው የጻፉትም ከአፄ ዘርዓ ያዕቆብ በኋላ ነው ይላሉ። ቅድም ያለው ኪዳነ ወልድ ከሰለስቱ ምዕት ያልጻፉትን ሕግ ነገሥታቶቻቸውን አንግሱ፣ ሊቃውንቶቻቸውን ግን አታጳጵሱ ወይም ደግሞ አትሹሙላቸው ብለው እነዚህ የመጡ 4ቱ ሊቃናት አውግዘውና ምለው ይላል። አውግዘውና ምለው ካህን እንዳይሾሙ ድቁና ቅስና ካልሆነ በቀር ከዚህ በላይ እንዳትሰጡ ብለው አምለው አውግዘው 4ቱን ላኩ ይላል። እንግዲህ ከዚህ በኋላ እነዚህም ካለቁ ከጊዜ በኋላ ደግሞ 1921 ዓመተ ምህረት በንግሥት ዘውዲቱ ደግሞ ኢትዮጵያውያን 5 ጳጳሳት ይሾሙ አገሩ ሰፊ ነው ብለው ከንግሥቲቱና ከመኳንንቱ ጋራ ከሕዝቡና ከካህናቱ ጋራ እንደራሴ የነበሩት ወይም ደግሞ አልጋ ወራሽ ተፈሪ መኮንን ብዙ ጥረት አድርገዋል። ነፍሳቸውን ይማር። ይህ ቤተ ክህነትን ራሱን ባስቻል 5 ጳጳሳት ይሾሙ ብለው በመጠየቃቸው በእስክንድርያ የነበረው አቡነ ዮሐንስ ቀድሞ አውግዘና ምለን እንደላክነ ከእኛ 4 ብንልክ እንጂ ኢትዮጵያውያን አይሾምም የሚል ደብዳቤ ነው የላኩ። እኒህ ግን ቆራጥ ስለነበሩ እናንተ ባትሾሙ ከሌሎች ሂደን ማሾም እንችላለን ስላሉ ጨርሶ መለያየት እንዳይመጣ ብለው እሺ ላኩልን ብለው 4ቱ ሂደው እዚያ ተሾመዋል። አንደኛ አቡነ አብርሃም፣ ሁለተኛ አቡነ ይስሐቅ፣ ሶስተኛ አቡነ ጴጥሮስ፣ 4ተኛ አቡነ ሚካኤል። እነዚህ 4ቱ ሂደው ግብፅ ተሾመዋል። በዓመቱ የግብፅ ፓትርያርክ አቡነ ዮሐንስ ወደ ኢትዮጵያ መጥተው አቡነ ሳዊሮስን ሹመዋል። 5ተኛ ማለት ነው። ከዚያ በላይ ደግሞ ስለተጠራጠሩ ስለፈሩ ግብፃዊውን አቡነ ቄርሎስን ሊቀ ጳጳስ ብለው 6ተኛ አድርገው ሽሞ ፓትርያርኩ አቡነ ዮሐንስ ወደ እስክንድሪያ ተመልሰዋል። እነዚህ 5ቱ ሊቃነ ጳጳሳት በኢትዮጵያ ብዙ ስራ ሰርተዋል። በተለይም አቡነ ጴጥሮስና አቡነ ሚካኤል በፋሽስት ጊዜ ሰማዕትነት የተቀበሉ ታላላቅ አባቶች ናቸው። ፋሽስት ጣሊያን እንኳ ሲጠይቁን ያለ አቡነ ቄርሎስ ካቶሊክ ሃይማኖትን ተቀብሏል፣ እሺ ብለዋል፣ ቤትም መኪናም እንሰጥዎታለን፣ እሱ አቡነ ጴጥሮስ ለምን እምቢ አሉ ብለው ሲጠየቁ አቡነ ቄርሎስ ግብፃዊ ናቸው፣ ለሕዝቡ አይገዳቸው፣ እኔ ግን ኢትዮጵያዊ ነኝ፣ ለሕዝቤና ለሀገር እቆረቆራለሁ፣ እኔ ኦርቶዶክሳዊ ነኝ ብለው ነው እምቢ ያሉት። በዚህ ነው ሰማዕትነት የተቀበሉት። እና እነዚህ 4ቱ ጳጳሳት ትልቅ ስራ ሰርቶ አቡነ ሳዊሮስም በዚሁ ኢትዮጵያ 5 ሆነው እስከ መጨረሻ ድረስ አገልግለዋል። ይህ ጥያቄ ቀጠለ። 1951 ዓመተ ምህረት ነው እንግዲህ ፓትርያርክ አቡነ ባስልዮስ ተሾሞ እንዲመጡ ግድ የተባለው። ኢትዮጵያ ራሷን ቻለች ነው፣ ጎጆ ወጣች ማለት ነው። አቅመ ሔዋን ስላደረሰች አሁን ሲኖዶስ ተመሰረተ። 51 ዓመተ ምህረት አቡነ ባስልዮስ ተሾሞ እስከ 63 ብፁዕ ወቅዱስ አቡነ ቴዎፍሎስ ተሾሙ። 68 ድረስ አገልግለው አብዮታዊ ደርግ እስር ቤት ስለገቡ 68 አቡነ ተክለ ሃይማኖት ብፁዕ ወቅዱስ አቡነ ተክለ ሃይማኖት ተሾሙ። እስከ 1980 ዓመት ድረስ አቡነ ተክለ ሃይማኖት ቆይተዋል። 80 ዓመተ ምህረት 1880 ብፁዕ ወቅዱስ አቡነ መርቆሬዎስ ተሾሙ። እስከ 83 ድረስ አገልግለው እሳቸውም እንዲሁ የተለያየ ግነት ሌሎችን ሹመዋል፣ በውጭም በውስጥም። ከዚህ በኋላ ደግሞ ብፁዕ ወቅዱስ አቡነ ጳውሎስ 84 ሐምሌ 5 ተሾሞ እንዲሁ 2004 ዓመተ ምህረት ድረስ ኢትዮጵያን በቅዱስ ሲኖዶስ እየመሩ ብዙ አብያተ ክርስቲያናትን አስፋፍተዋል። 2005 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ አሁን ያሉት ተሾሞ እነዚሁ ብዙ ስራ ሰርተዋል። አሁንም ደግሞ እየሰሩ ይገኛሉ።
ኢትዮጵያ ራሷን ከቻለች ግማሽ ምዕተ ዓመት መሆኑ ነው። እንግዲህ ኢትዮጵያ እስከዚህ ድረስ በቤተ ክህነት ተጉዞ የመጣ ስርዓት ነው ማለት ነው። እነዚህ አባቶች አርጉኒ። ግብፃውያን ግን ብዙ በድለ ቋንቋ ባለማወቅ ማለት ነው ብዙ ችግር የነበረው በአባ ሰላማ የታለበው ወተት በአባ ሰላማ የቀዳው ወተት ነው። አቡነ ሰላማ የቀዳው ወተት ተንጦ ቅቤ ወጣለት ብሏል ገጣሚ። አቡነ ሰላማ የቀዳው ወተት ተንጦ ቅቤ ወጣለት ማለት ለብዙ ዘመናት ተጋብቶ ጥያቄው አልመለስ ብሎ ከጊዜው በኋላ ግን ቅቤ ወጥቶ ተገኝቷል። አሁን ራሷን ችላ ወደ 84 ጳጳሳት በላይ አሉ ይባላል በኢትዮጵያ ውስጥ ማለት ነው። እና እግዚአብሔር ክብር ምስጋና ይግባው። በባቡር ተጉዞ ምንድነው ቅልውጡ አለ። ግብፃውያን ላበሻ ደግ ሰው ላይ ሰጡ ያለውም በዚያ ነው። ምክንያቱም ደግ አያስቡም፣ ለኢትዮጵያን ቅንነት የላቸውም በሚል ገጣሚውም ባለቅኔውም ጉዬ አብ ወኢትጎንዲ ህዳጠ እስመ ከማሁ ለወልድ ጸጋ መንፈስ ቅዱስ ተሰይጠ አለ። አብ ሆይ ሽሽ ጥቂት አትዘጊ አለ። እስመ ከማሁ ለወልድ ጸጋ መንፈስ ቅዱስ ተሰይጠ፣ እንደ ወልድ መንፈስ ቅዱስ ጸጋ ተሽጧልና። እግዚአብሔር ወልድ በ30 ብር ተሽጧል፣ ይሁዳ ሽጦታል። መንፈስ ቅዱስን ጸጋ ስምዖን መሰሪ ልግዛ ብሎ ገንዘብ አቅርቧል። እንደ መንፈስ ቅዱስ እንደ ወልድ እንዳትሸጥ እግዚአብሔር አብ ሆይ ሽሺ። በእውነቱ ጸጋው ርቆናል፣ ሸሽቷል ይመስለኛል። በእውነቱ እንዲሁ ዝም ብለን ዛሬ በልማድ አበው ነው የምንኖረው እንጂ ክህነት ሲያስር ሲፈታም አልታየም፣ አውግዞም አልሰራም። እንጃ ካን ውግዘቱ የስልጣነ ክህነቱ እርግማን የሚሰራበት አይመስለኝም። ብዙ ጊዜ የህዝቡ እንባ ወይም ደግሞ ልቅሶ እንዲሁ ዝም ብሎ ሲቀር ብዙ ጊዜ እየታየ ስለሆነ ክህነት በክህነቱ ደረጃ አባቶችም የሚከተለውን ትክክለኛ ቢሰሩ ከእግዚአብሔር ጋር ቢሆኑ ታምራት ይሰራል። ሌላ ቀርቶ አባቶቻችን በዚህ ነው ሲገዙ የኖሩ እና ግብፃውያን የጎዱትን ያህል ለመናገር ነው። ግብፃውያን ጋራ በተለይ ቋንቋ መግባባት ስላልነበረ ብዙ ችግር ነበረ ነው። እንዳውም ኪዳነ ወልድ ክፍሌ እንደጻፉት አንድ ቀልድ ምን ይላሉ? ከትግራይና ከወሎ ከሸዋና ከጎጃም ወደ ጎንደር ስልጣነ ክህነት ሊቀበሉ ካህናት ሄዱ ይላል። ንጉሱ ባለበት ነው ጳጳሱ የሚኖረውና ዘመኑ የጎንደር መንግስት ነበረ። እዚያ ጳጳሱም አለ። ጎንደር ተሰብስበው አቡነ ቀሲሱ ፈተና ጠይቆ ስልጣነ ክህነት ሊሰጥ ሁሉንም ከጨረሰ በኋላ ሁለት ጠገራ ብር አምጡ አላቸው። ያሉት ሁለት ጠገራ ከፈሉ ይላል። ከላስታ ላሊበላ የመጣው አንድ ድሃ ግን አንድ ብርም ስለሌለው አልከፍልም የለኝም አለው። አባረሩት። ውጭ ጠብቆ ጳጳሱ ሲመጣ እግዚአብሔር ያሳየው ክርስቶስ ያመልክተው አባታችን ሆይ ይላል። በአማርኛ ይጮሃል። ማን ይስማው? አቡነ ቀሲሱ ግን ይሰማል። አሁን መፍትሄ ብሎ የፈጠረው ምንድን ነው? 2 ጣት አውጥቶ ማሳየት ነው። 2 ጠገራ አምጣ አሉኝ፣ የለኝም፣ እንኳን 2 ይቅርና አለው። አንድም የለኝም ሲል ደግሞ አንዱን ቀስሮ ያሳያል ለጳጳሱ። አይገባውም። ምን ይላል ብለው አቡኑን ሲጠይቁ ወተቱን አጥቁሮ ማሩን አምርሮ ምንድን ያለ 2 ሚስቶች አሉኝ፣ በእነሱ ስልጣነ ክህነት ይሰጣኛል ይላል። አንዲት ሴት ግን ጸንቼ መኖር አልችልም ይላል ብሎ ተረጎመ። 2 ጣት ማውጣቱ 2 ሴት ይገባኛል፣ አንድ ጣት ማውጣቱ በአንዲት ጸንቼ መኖር አልችልም ነው የሚለው ብለው ተረጎሙለት ይላል። ያን ጊዜ በመስቀላቸው ፊታቸውን አማትበው ጸረ ማርያም በዚህ ላይ ድንጋይ ያልወረወረ ተብሎ በድንጋይ ተወግሮ እንባውን እያፈሰሰ በመጣበት ባዶ እግር ወደ ላስታ ገባ ብለው ጽፈውታል። ይህ ሁሉ ምንድነው? ቋንቋ ለመግባባት ምን ያህል ክፋትና ምን ያህል ችግር እንደነበረ ያለውን ትክክለኛ መተርጎም ሲገባ አጣሞ መተርጎም አንድ ኃጢአት ነው እና በእውነቱ እንዲህ ያለ ልዩነት ነበረና ያንን ሁሉ ልዩነት እግዚአብሔር በዘመን አሳልፎ በሕይወተ ሥጋ አጓጉዞ ከዚህ ያደረሰን ኢትዮጵያን እግዚአብሔር አምላክ በሰላም በፍቅር ይጠብቅልን፣ በሐጾረ መስቀሉ ይጠርልን። እግዚአብሔር አምላክ ለሕዝቡ ረድኤት በረከት፣ ለነገሥታቱ ሳህለ ምሕረት ያውርድልን። ሰላም ቆዩ። ይብቃን። ይቆየ